ሰላም ቅዱሳን በሙሉ የጌታ ሰላምና ጸጋ ይብዛላችሁ። ዛሬ እንግዲህ ከእግዚአብሔር ቃል ውስጥ አንድ ስፍራ አብረን እናያለን፣ እንጸልያለን። ከመጸለያችን በፊት ሁላችሁም በልባችሁ የእግዚአብሔርን ቃልን በማሰብ ሐሳባችሁን እንድትሰበስቡ በጌታ ፍቅር ጠይቃችኋለሁ። ይሄ የምናነበው የእግዚአብሔር አፍ ቃል ነው። ከመጽሐፍ ቅዱስ ውስጥ እናነባለን ማለት ነው። የዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ያለውን ቃል ሁላችሁም ታውቃላችሁ። ግን የእግዚአብሔር ቃል ሁሉ ጊዜ አዲስ ነው። የእግዚአብሔር ቃል ሰውን ይሰራል። የእግዚአብሔር ቃል የተሰበረውን ይጠግናል እና የእግዚአብሔር ቃልን አብረን እንስማ። ቃል ሥጋ ሆነ ይላል መጽሐፍ ቅዱስ ሲናገር። በመጀመሪያ ቃል ነበረ፣ ቃልም ከእግዚአብሔር ጋራ ነበረ፣ ቃልም እግዚአብሔር ነበረ፣ እርሱም በመጀመሪያ ከእግዚአብሔር ጋራ ነበረ። አሜን። በመጀመሪያ ቃል ነበረ፣ ቃልም ከእግዚአብሔር ጋር ነበረ፣ ቃልም እግዚአብሔር ነበረ፣ እርሱም በመጀመሪያ ከእግዚአብሔር ጋር ነበረ። ሁሉም ነገር በእርሱ ተፈጽሟል። ከተፈጸመውም ሁሉ ያለ እርሱ የተፈጸመ ምንም የለም። ሕይወት በእርሱ ነበረች፣ ይቺ ሕይወትም የሰው ብርሃን ነበረች። ብርሃንም ጨለማ ያበራል፣ ጨለማም አላሸነፈውም። የእግዚአብሔር ስም የተባረከ ይሁን። ይህን ቅዱስ ቃል የሰጠን አምላክ ስሙ ለዘላለም የተባረከ ይሁን። ምን ይላል እዚህ ጋር? እንግዲህ በመጀመሪያ ቃል ነበረ፣ ቃልም ከእግዚአብሔር ጋር ነበር ማለት ምን ማለት ነው? እንግዲህ አብረን እናያለን። በመጀመሪያ በእግዚአብሔር ዘንድ ቃል ከነበረ፣ እሱም ደግሞ እግዚአብሔር ራሱ ከሆነ ያመጣውም ያጸናውም እግዚአብሔር ነው። ያለ እግዚአብሔር አንድም ነገር ይላል መጽሐፍ ቅዱስ ሲናገር፣ አንድም ነገር የሆነ የለም። ሁሉ በማ ሆነ? በእርሱ ሆነ። ቃልም እግዚአብሔር ነበረ፣ እርሱም በመጀመሪያ ከእግዚአብሔር ጋር ነበረ ይላል መጽሐፍ ቅዱስ ሲናገር። ስለማን እያወራ ነው? ይሄንን በኮሜንት ሁላችሁም እንድትመልሱልኝ ፈልጋለሁ። ውስጣችሁን እንድትጠይቁ ፈልጋለሁ። ምክንያቱም የእግዚአብሔር ቃልን ማወቅ መቻል አለብን። ይሄ እንግዲህ የሚያወራው ዮሐንስ ወንጌል ላይ፣ ማርቆስ ላይ፣ ሉቃስ ላይ፣ አራቱም መጽሐፍቶች ላይ የሚያወሩት ስለ ኢየሱስ ክርስቶስ ነው፣ የነበረው ማለት ነው። ሲገለጥ ደግሞ ቃል የነበረው ነው የተፈጸመው እና መጽሐፍ ቅዱስ ሲናገር ምን ይላል? በእግዚአብሔር ጊዜ ይላል ኢየሱስ ክርስቶስ ወደ ምድር መጣ ይላል። ቃል የነበረው በእግዚአብሔር የነበረው በእግዚአብሔር ጊዜ ደግሞ የመጣ አምላክ ነው የምናመልከው ማለት ነው። የእግዚአብሔር ስም የተባረከ ይሁን። በዚህ ቃል ላይ ሆነን እንግዲህ ለትውልድ ሁሉ ምሕረትንና ቸርነትን ይዞ የመጣልንን ንጉሥን እያመለክን በልባችን እናከብረዋለን። አብረን እንጸልይ። አቤቱ የዘላለም እግዚአብሔር አምላክ ሆይ ይሄንን የምስራች ቃል ስለሰጠህን እናመሰግንሃለን። ዓለም ሁሉ ይሄንን ቃል በዚች ደቂቃ በዚች ሴከንድ እንዲሰሙ መልካም ፍቃድ ስለሆነ ስምክ ይባረክ። እግዚአብሔር አምላክ ሆይ ብዙዎቹ ይሄንን ቃልን ሰምቶ እግዚአብሔር አምላክ ሆይ ልባቸው ለአንተ እንዲራራ፣ ወደ ደጅ ወደ ቤት እንዲመለሱ፣ ወደ አንተ እንዲጠጉ በጌታ በኢየሱስ ስም ጸለይኩኝ። እግዚአብሔር አምላክ ሆይ አንተ ብቻ ነህ የሰውን ልብን የምትነካ፣ አንተ ብቻ ነህ በሰው ልብ ላይ መብት ያለህ። እግዚአብሔር አምላክ ሆይ በዚህ ቃል አንተ ልባቸው ላይ እንድትሰራ እኔ ለመንኩኝ። ይሄንን ቪዲዮ የሚያዩ ይሄንን ድምጽ የሰሙ ሁሉ በአንተ ቃል እግዚአብሔር ሆይ እንዲጠሩ እንዲጸኑ እግዚአብሔር አምላክ ሆይ እንደገና እንዲሰሩ ወደ አንተ እንዲመለሱ ልብ እንዲራራላቸው እግዚአብሔር ሆይ እኔ ለመንኩኝ። አብን ወልድን መንፈስ ቅዱስን መቀበል የሚችሉበትን ልብ እንድትሰጣቸው ጌታ ሆይ ለመንኩኝ። በዚህ በከፋ ዘመን በዚህ በመጨረሻ ዘመን ማምለጥ እንዲሆንላቸው እግዚአብሔር አምላክ ሆይ እኔ ለመንኩኝ። የቃልህም ብርሃን እንድታበራላቸው እኔ ለመንኩኝ። እግዚአብሔር አምላክ ሆይ አንተ ምርኩዝ ነህ። አንተ ሸምበቆ አይደለህም። አንተ አልፋና ኦሜጋ ነህ። ትውልድን ትሰበስባለህ፣ ከአውሬው መንጋጋ ታስተፋለህ። ጌታ ሆይ ህዝቦችን ሁሉ ባሉበት ጭንቀት፣ ባሉበት መከራ፣ ባሉበት ሁኔታ ውስጥ ጌታ ሆይ ሁሉን ለአንተ አሳልፌ ሰጠው። እንድትዳስሳቸው፣ እንድታገኛቸው፣ ዛሬን እንድታወያያቸው እግዚአብሔር አምላክ ሆይ እኔ ለአንተ አሳልፌ ሰጠው። ምድር ያንተ ነች። ምድር ላይ ያሉት ሁሉ
ያንተ ናቸው። እግዚአብሔር አምላክ ሆይ በልባቸው ላይ እንድትሰራ እንድትገኝ እንድትቀኝላቸው እግዚአብሔር ሆይ እኔ ለመንኩኝ። ዛሬ ለእኔና ለትውልድ ምህረት እንዲበዛላቸው ለመንኩኝ። እግዚአብሔር አምላክ ሆይ ይሄ ቃል ፍሬን እንዲያፈራ በኢየሱስም ልባቸው እንዲጸና ከመጀመሪያ የነበረ እንደሆንክ እንዲያውቁ እኔ ለመንኩኝ። የእግዚአብሔር ቃል ዱብዳ አይደለም። የእግዚአብሔር ቃል አጋጣሚ አይደለም። ያንተ ቃል ሕያው ቃል ነው። የነበረ ቃል ነው። ጊዜውን ጠብቆ የመጣ ቃል ነው። ቃል ደግሞ ስጋን የለበሰ ነው። ሁሉ ደግሞ በአንተ የሆነ ነው። ጌታ ሆይ እናመሰግንሃለን። ስምክ ይባረክ። አንተ ለዘለዓለም ከፍ በል። የመንገዳችን ድልድይ የሆንክ አምላክ እናከብርሃለን። አንተ ክብሩን ውሰድ። አንተ ክብሩን ሁሉ ጠቅልለ ውሰድ። ስለምትወስድ ሁሉ እናመሰግንሃለን። ዘመናችን፣ ቀናችን፣ እድሜያችን፣ ሰከንዳችን ሁሉ ላንተ አሳልፈን ሰጠን። ተስማምተን ጸለይን። እግዚአብሔር ሆይ ተቀበለን። ስለምትቀበለን እናመሰግንሃለን። በምትወደው በልጅ በኢየሱስ ስም አሜን።